ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ረቡዕ። በዚህም ቀን እመቤታችን ብርሃን ለብሳ ብርሃን ተጎናጽፋ አእላፍ መላእክትን ጻድቃን ሰማዕታትን በፊት በኋላ በቀኝ በግራ አስከትላ ትመጣለች። የብርሃን ድንኳን ይዘረጋል፣ የብርሃን ዙፋን የብርሃን ድንኳን ይተከላል፣ የብርሃን ዙፋን ይዘረጋል። ከዚያ ላይ ተቀምጣ ሰላም ለከ ኤፍሬም ፍቁር ወፍቁር መጻእኩ አቤከ ከመ ተወድሰኒ ዮም በዛቲ ዕለት ትለዋለች። እሱም ተቀምጦ ነበር፣ ተነስቶ ታርቆ እጅ ነስቶ ይቆማል። ክርክር በቤተሰብ ያቆንና ባረክን የእግዝእትየ የመዝገበ በረከት ይላታል። በረከተ ወልድ ወዋህዱ ወመንፈስ ቅዱስ ይልበለኝ ከብላ ትባርከዋለች። ወሶበ ከመዝ ክብሮ እግዝእትነ ማርያም ከሰታፉ ወይኔ ኩሉ ሰራዊተ ሰማያት ብሎ እስከ ፍጻሜው ሰተት አድርጎ አድርሶላታል። ውዳሴ በረቡዕ ውዳሴ ዘረቡዕ ውዳሴዋ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘኢትዮጵያ በዕለተ ረቡዕ አንድ ነው፣ ቃለ ጻፉ ነው። በዕለተ ረቡዕ የሚነበብ የሚተረጎም የሚጸለይ የእመቤታችን ምስጋና ይህ ነው። ይህ አርዕስት ነው። ነገሩን ሁሉ ሰራዊተ ሰማያት ብሎ ያመጣዋል። ሁሉ ሰራዊተ ሰማያት ይብሉ ብፅዕት አንቲ ሰራዊት በቁሙ ሰማያት አለቆች አሏቸው። ሰራዊት ልዕልት ነሽ ክብርት ነሽ እያሉ ያመሰግኗታል። አሁን የአለቆቹ ለሰራዊቱ ሰጡ መናገር ነው። አንድም ሰራዊት ያሏቸው አለቆች ልዕልት ነሽ ክብርት ነሽ እያሉ ያመሰግኗታል። ሰማይ ዳግሚት ዮምክ ከምድር በላይ የሰማይ ሁለተኛ ከምድር በላይ ያለች የሰማይ ሁለተኛ ንኮሽ እያሉ ልዕልት ነሽ ክብርት ነሽ እያሉ ያመሰግኗታል። ዋስተጣበቁ በአዲበ እምነኮክ እንዲል ጠፈርና አድማስ እንደ መሶብና እንደ መጽሐፊያ እንደ ወጨትና እንደ ወስክንቤ የተያዘ ነው። እመቤታችንም እናትነትን ከድንግልና ድንግልናን ከእናትነት አስተባብራ አስተካክላ ይዛ የተገኘች ናትና። ወተ ምስራቅ ማርያም ድንግል እመቤታችን እመቤታችን የምስራቅ ደጅ ናት። ያቺ የምስራቅ ደጅ ብርሃነ ፀሐይ አይለያትም፣ እመቤታችንን ብርሃነ መለኮቱ አይለያትምና። በአራተኛው ዕለት ከአራተኛው ወት ብርሃነ ፀሐይ ተገኝቷል። እመቤታችንን በአራተኛው ዘመን ከአራተኛ ትውልድ ከሚሆን ከነገደ ይሁዳ ተወልዳ ፀሐየ ጽድቅ ኢየሱስ ክርስቶስን አስገኝታለችና የምስራቅ ደጅ ናት አለ። ኮከብ ንጹሕ ምዕራብ ቅዱስ ንጹሕ የሰርግ ቤት አንድም ወመራዋኒ ቅዱስ ይላል። ሙሽራዋ ንጹሕ የሆነ የሰርግ ቤት ይጠርጓታል፣ ይጎዘጉዛታል፣ ደራርበው ያነጥፉባታል። መራትና መራዊ ይጓዱባታል። አዝማደ መራትና አዝማደ መራዊ ይገናኙባታል። መብል መጠጥ ይገኝባታል። ዘፈን ጨዋታ ይደረግባታል። ያችን የሰርግ ቤት እንዲጠርጓት እንዲጎዘጉዟት እመቤታችን ከፍትወታት እኩያት ከኃጣውእ ርኩሳት ንጽሕት ናት። አድሮባት አይደለም ጥንቱን ሲል ነው። ደራርበው እንዲያነጥፏት እመቤታችንን ድንግል በክሌ ናትና። አዝማደ መራዊና መራት እንዲጓዱባት መለኮትና ትስብእት ተዋሕደውባታል። አዝማደ መራዊና አዝማደ መራት እንዲገናኙባት አዝማደ መለኮት መላእክት አዝማደ ትስብእት ሎሎት አንድ ሆነው በቤተልሔም ጌታን አመስግነዋልና። መብል መጠጥ እንዲገኝባት ሥጋው ደሙን ተገልጦባታል። ዘፈን ጨዋታ እንዲደረግባት ትምህርት ታምራት ተደርጎባታልና የንጹሕ የሰርግ ቤት አንቺ ነሽ አለ ሊቁ። መስከረም ሰማይ አብ በልና ውሎ በንጽሕና በቅድስና የተዘጋጀ እንዳለ ብሎ ወደዚህ ዓለም ተመለከተ። ወይረከበ ዘከማኪ በንጽሕና በቅድስና እንዳንቺ ያለ አላገኘም። ቀኖ ዋህዶ ወተሰብአ እምኔኪ ባያገኝም ተቀዳሚ ተከታይ የሌለው አንድ ልጁን ወለድ ከወለድ ምተሰቀል ሙት ብሎ ወደዚህ ዓለም ልኮ ሰደደው። ዛን ለነ ቅድስት ወተሰብአ እምኔኪ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆኖ ተወልዶ እኛን ከመከራ ሥጋ ከመከራ ነፍስ አዳነን። ዛን ለነ ቅድስት ከሥጋሽ ሥጋ ከነፍስሽ ነፍስ ከነሰው ልጅ ጽልይ በድንግልና ስርጉት በቅድስና
እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለቦውን በልቡናችን ሳይብን አሳድሪብን። ሁሉ ትውልድ ያስተበሰውኪ ለኪ ለተተኪ እግዝእትነ ወላዲተ አምላክ አምላክን የወለድሽ እመቤታችን ፍጥረቱ ሁሉ አንቺን ብቻ ያመሰግኑሻል። ሁሉ ትውልድ አለ ፍጥረቱ ኦሪት ዘልደት እንዲል ዘፍጥረት ሲል ነው። ሁሉ ትውልድ አለ ትውልደ ሴም፣ ትውልደ ያፌት፣ ትውልደ ካም ያመሰግኑሻል። ሁሉ አለ ከእነዚህ የወጣ ትውልድ የለምና። አንድም ትውልድ ዘያልፍ ትውልድ ዘይተርፍ ያመሰግኑሻል። ትውልድ ዘይተርፍስ በዚህ ዓለም ያሉ ናቸው። ትውልድ ዘያልፍ ከዚህ ዓለም የተለዩ ናቸው። እንደዚህ ማመስገናቸው እንደምን ነው ቢሉ ጢባርዮስ ቄሳር የሚባል ገናና ንጉሥ ነበር። ከገናነቱም የተነሳ ይህን ዓለም እንደ ሰም አቅልጦ እንደ ገልበጥ ቀጥቶ ይገዛዋል። ከሚስቱ ከንግሥት የወለደው አንድ ልጅ ነበረው። እሱ መታበት፣ ሐዘን ጸናበት። ሚስቱም ምክር ብትሰማኝ ምክር በመከርኩ ነበር አለችው። ለመ ኮነ ሰናየ ሰማዕኪ ወለመ ይኮነ ሰናየ ኢሰማዕኪ። መልካም ቢሆን እሰማሻለሁ፣ መልካም ባይሆን ግን አልሰማሽም። እስኪ በይ ንገሪኝ አላት። ይህንን ልጃችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ መካነ መቃብር ወስደው ቢያስቀምጡልን እኮ ይነሳልን ነበር አለችው። ይህስ መልካም ምክር ነው የመከርሽ ብሎ ለአቀብተ መቃብር ወርቁን በአጋስሳ ጭኖ አስጭኖ ልጁን በሳጥን አድርጎ ወስዳችሁ ከጌታዬ መቃብር አስቀምጡልኝ ብሎ ልኮ ሰደደ። በዓመቱ ደርሰው ቢያስቀምጡት ተነስቶ በመንፈቁ ተመልሷል። ደግሞ ነገሯ ቢሰምርላት አንድ ምክር አንድ ሀሳብ አለኝ፣ ሀሳቤን ላካፍልህ አለችው። አንቺ ወይ አንቺ ምክር በደንተ ሥጋ ወነፍስ ነውና እስኪ አካፊኝ ንገሪኝ እስኪ አላት። እመቤታችን ድንግል ማርያም በቤተ ዮሐንስ አለች ይላሉ። እንዲህ አርጉማን አይሁድ ጌታቸውን ወግረው ሰቅለው የገደሉ እሷንስ ቢያገኙ ይተዋታልን? እሷን አስመጥተህ አንተ ገረድ ደንገጠር አንተ ቋሚ ለጓሚ እኔ ገረድ ደንገጠር ሁኜ እሷን አንግሰን እንኖራለን አለችው። መልካም ብሎ ሰራዊቱን አሰደደ። ሰራዊቱን ልኮ ቢሰድ መልአኩ ቅዱስ ገብርኤል እመቤታችንን ወደ ሰማይ አሳርጓታል። በኋላም ከሀገር የሚመጡ ሰዎች አሉና ዮሐንስን እንደምታስታርቅ ብሎት ነግሮት ነበርና ሰራዊቱ ደርሰው እመቤታችን የት ሄደች አሉት። ሌላ ሀገር ሄዳ አላቸው። ንጉሥ አምጡ ብሎ ነበረ አሉት። የበለጠ ንጉሥ ወሰዳታ አሉት። ናሁ አሰፎን ንጉሥ ተስፋማዊ እነሆ ንጉሥ እሷን ካላመጣችሁ ከፍ ብዬ አንገታችሁን ዝቅ ብዬ ባታችሁን እቀጣችኋለሁ ብሎናልና አሁን እንደምናድርግ አሉት። መጥምቁ ቅዱስ ዮሐንስ ወልደ ነጎድጓድ ቅዱስ ዮሐንስም ሂዱ በበር እንገናኛለን፣ ሁሉ ንትራከብ በበር ሂዱ በበር እንገናኛለን አላቸው። እነሱ ሲደርሱ አይቶ እሱ ደመና ጠቅሶ በደመና ተጭኖ ሄዶ አብሯቸው ገብቷል። ወገጸባ ለደመና ወመጽአት በሌት ደመና ወሰዓት ወደ ዮሐንስ አባ ገረዶሜ እንዲል ንጉሡ ጢባርዮስም ዮሐንስ ሲገባ አይቶ ተቀምጦ የነበር ተነስቶ አጣፍቶ ለብሶ የነበር ታጥቆ ነስቶ ቁሞ አንተኑ ዘትትባል ፍቁረ እግዚእ ፍቁረ እግዚእ የምትባል ፍቁረ እግዚእ ዮሐንስ የምትባል አንተ ነህ አለው። እጎ ወደ ሰማይኩ በዚህ ስም በድሎት ሳይገባኝ ፍቁረ እግዚእ ይባላለሁ አለው። ጌታ እንዲያርጉማን አይሁድ ጌታን ሰቅለው ወግረው ሰቅለው የገደሉት ምን ውሏቸው ነዋ አለው። ምን ውሏቸው ከሴትና ከካህናት ቅናትና ምቀኝነት ክፋት አይጠፋምና ድውይ ሲፈውስ ለምጽ ሲያነሳ ሙት ሲያነሳ ዕውር ሲያበራ አይተው ናሁ ሁሉ ዓለም ተለወግሬው እነሆ ዓለም ሁሉ ጨልጦ ተገድቶ ተከተለው እኛን የበዓል ዶሮ የጾም ቆሎ ብለን አጣም ብለው ቀንተው ተመቅኝተው ወግረው ሰገዱት እንጂ እሱማ ምን አድርጓቸው አለው ብሎ ያስረዳው የማይረዳው ሆነ። እስኪ በዕለተ ዓርብ የተቀበለው መከራ አይሁድ እንዳንገላታ አድርገህ ስዕለህ አሳየኝ አለው። ነጭ ወረቀት አምጣ አለው። ነጭ ወረቀት ያለ እብነ ሩካም አምጥቶ ሰጥቶታል። ከዚያ ላይ ራቁቱን አድርጎ ስሎታል።
ከዚያ ላይ ራቁትን አድርጎ ስለጣም በከመ ተሰቀልኩ በኢየሩሳሌም ራቄ በዳግመኑ በሮም እሰቀል ያለበት ነው። በኢየሩሳሌም ራቁቴን እንደተሰቀልኩ በሮም ዛሬም ራቁቴን ትሰቅለኝ አለው። ወተጣጋ ምስለ ከናፈረስን ወተጣጋ ከናፈረስን ምስለ ከናፈረ ዮሐንስ ጉሜ ሰዓት ይላል። ከናስሩና ዮሐንስ አፍላፍ ገጥመው 1 ሰዓት አልቅሰዋል፣ 1 ሰዓት ቆይተዋል። ከዚያ በኋላ አስታጥቆ ስሎታል። ከዚያ ቀን ጀምሮ አስታጥቆ በሳት ተጀምሯልና ያን ጊዜ እመቤታችንን ዛቲ ይእቲ ቤዛክሙ ዛቲ ይእቲ መድኃኒትክሙ ቤዛችሁ መድኃኒታችሁ ይህች ናትና አመስግኗት ብሎ በገነት ላሉት ነፍሳት ነግሯቸው ነበርና ትውልድ ዘያልፍ ትውልድ ዘይተርፍ ያመሰግኑሻል አለ። አንድም እሷ ራሷ በአንድ ሽማግሌ በአንዲት ባቲት ተመስግኜ እቀራለሁ ናሁ እዜሰ ኩሉ ትውልድ ሁሉ ያመሰግነኛል ብላ ተናግራ ነበርና ከዚያ እምነት ነስቶ ሊቁ እንዲህ አለ። ተነበዩ ለይለኪ አብያተ ወመንክራተ ኦ ሀገረ እግዚአብሔር መንግሥተ ሰማያት ሀገረ እግዚአብሔር መንግሥተ ሰማያት ኢየሩሳሌም ስለ አንቺ ነቢያት ድንቅ ድንቅ ነገር ተናገሩልሽ። ይታጸው አናቀጽኪ ወይጸልም መልኪ ወይአድ ሳይኪ ብለው እስመ ኮንኪ አንቲ ማኅደረ ነፍሷን ደስ ብሏቸው የሚኖሩ የመላእክት ማደሪያ ሆነሻልና። ሁሎሙ ነገሥተ ምድር ያው የዚህ ዓለም ነገሥታት እነ ዘሩል እነ አርቃዴዎስ በተስፋሽ ጸንተው ይኖራሉ። ወይዛብኒ በጸዳልኪ ሰራዊቶቻቸውም ጌቶቻችን ሰራዊቶቻቸውም በተስፋሽ ጸንተው ይኖራሉ። ለምንት ያውር ወልደ ብእሲት ምስለ ብሉየ በዋዕል ወኩሎሙ ለአምሶት ያውር ባቲ እንዲል አንድም ተነበዩ ለይለኪ አብያተ ወመንክራተ ኦ ሀገረ እግዚአብሔር ሀገረ እግዚአብሔር እመቤታችን ነቢያት ስለ አንቺ ድንቅ ድንቅ ነገር ተናገሩልሽ። ነገሩ በእንቲአኪ ሀገረ እግዚአብሔር እያሉ ሀገረ እግዚአብሔር አላት እመቤታችንን። በሀገር በከተማ ንጉሥ ሰራዊትን ይዞ እንዲከትም ጌታም በእመቤታችን ፍጥረቱ ሁሉ በመሃል እጁ ይዞ 9 ወር ከ5 ቀን በማኅፀኗ ተወስኖ በማኅፀኗ ካቅሞ ኑሮ ነበርና ሀገር መንፈሳዊት አላት። እስመ ኮንኪ አንቲ ማኅደረ ነፍሷን ደስ ብሏቸው የሚኖሩ የምእመናን የማደሪያቸው ማደሪያ ሆነሻልና። ወኩሎሙ ነገሥተ ምድር ያውሩ የዚህ ዓለም ነገሥታት እነ ማርቆስ ዘቶርማቅ እነ ገብረ ክርስቶስ በቃል ኪዳንሽ መንነው ይሄዳሉ። ወይዛብኒ በጸዳልኪ ሰራዊቶቻቸውም ጌቶቻችን ነገሥቶቻችን አባቶቻችን ጥለውት የሄዱት ዓለም ለእኛስ ምን ይረበናል ይጠቅመናል ብለው በቃል ኪዳንሽ መንነው ይሄዳሉ። ኦ ማርያም ኩሉ ትውልድ አንድም በቁም እንዳለ ይሆናል። አብርሃም በብርሃንሽ ይሄዳሉ አለ። አብርሃም በራዊን እድብሬት ገመርታ ገዳም አግብቶ ነበርና ኦ ማርያም ኩሉ ትውልድ ያስተውኪ ኦ ማርያም ለማለት ደግሞታል። እመቤታችን ፍጥረቱ ሁሉ አንቺን ብቻ ያመሰግኑሻል፣ ያከብሩሻል፣ ያገኑሻል፣ ከፍ ከፍ ያደርጉሻል። ወይሰግዱ ለዘተወልደ እምኔኪ ከአንቺ ለተወለደው ለጌታችን ለመድኃኒታችን ለኢየሱስ ክርስቶስም ይሰግዳሉ፣ ይመለከታሉ፣ ያመሰግናሉ። ከፍ ከፍ ያደርጉታል፣ ያገኑታል፣ ያከብሩታል። አሁን ፍጡር ፈጣሪን የሚያከብረው የሚያገነው ሁሉ አይደለም፣ ክብሩን ገናንነቱን ይናገራሉ ሲል ነው እንጂ። ሳሊ ለነ ቅድስት ከአንቺ ከተወለደው ልጅሽ ስለይ በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ እንደሚኝልን አይምሮውን ለቦውን በልቡናችን ሳይብን